ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የዙዙ መካነ ሰላም ዩቲዩብ ቻናል ቤተሰቦች ሰላም ብያለሁ። ሁላችሁም በየላችሁበት ሰላማችሁ በዝት ይበልልን። እንግዲህ ድራማችን እንደቀጠለ ነው ማለት ነው። የእነ አብርሽና የእነ ሩታ ድራማ መቼም ቢሆን አያልቅም። ግን የዋህ የእነ አብርሽ ተከታዮች ደግሞ ማለት ነው ምስኪን እናቶች እንደ በግ ተነርታችሁ መጨረሻ ላይ ትካስሩ። አብርሽ እኔንም ሆነ ህዝብ ቤተሰቦችን አስከፍታለች እና ይቅርታ ጠይቅና ድራማ ነው ብላለች። ይሄ ደግሞ አንድ እንደ አዲስ ድራማ ነው ማለት ነው። ግን የእናንተ ድራማ መቼ ነው የሚያልቀው? በሰላም ነው። ግን ይሄው ሁሉ ድራማ እስካሁን ድረስ እንደው የተሰራው ድራማ ብቻ ይበቃል። በቂ ነው ማለት ነው። እና ደግሞ የማንኛውም ሰው እኮ ድራማ እንደሆነ ይታወቃል። ያው ሁሉም ሰው እኮ ያውቃል። ማመሳሰል የሚባል ነገር የለም አይደለ? ተመሳስሎ ማደር ነው ይባላል እኮ አሁን በሀገራችን እንኳን ለራሱ ማለት ነው። እና ያው ሁሉም ሰው ድራማ እንደሆነ የታወቀ ነው ጉዳይ ቢሆንም ግን ደግሞ አንዳንድ ጊዜ ሲበዛ ይመራል ማለት ነው። ውይ ሩታ በቃ ሁሉ ነገር በቃ በሱ ሆኖ ነበረ ማለት ነው። እና ለማንኛውም ያው ግን ደስ የሚለው አብራችሁ ብትቀጥሉ ደስ ይላል። አብራችሁ ብትቀጥሉ ደስ ይላል። አብራችሁ ባትቀጥሉ ደግሞ ያው ትንሽ ውሸት እስከዛሬ ድረስ ዋሽታችኋልና ቤተሰቦቻችሁን ታስከፋላችሁ የሚለው እንጂ ምንም አይደለም። ግን እናንተን እያሉ ስንት በራስ እንኳን ሲጣሉ ሲሰዳደው ስንት መጥፎ ስድብ ሲሰዳደው የነበሩት ቤተሰቦቻችሁ እነሱ ያዝኑባችኋል እንጂ ሌላ ነገር የለም። ያው እነሱ ቢያዝኑ ትንሽ ቀን ነው ብላችሁ ለነሱ እንትን ማለት ትችላላችሁ ማለት ነው። እርግጥ እነሱም ትንሽ ጭጭጭ ብለው እንደ ወፍ ልጅ ከዛም ጸጥ ይላሉ። ትረሳላችሁ ስለነመፈጠር መራ እና ትንሽ የሆነ በቃ ድራማ ሲሰራ ትንሽ 1-3-4 ጊዜ ድራማ ከተሰራ በኋላ ሰዎች ቅሬታ እንዳይመጣበት ቤተሰብን ተመልካቾች ትንሽ ቅር እንዳያቸው ድራማ መሆኑን እናሳውቅ ተብሎ ይነገራል። እናንተ እኮ አመት ሞላቸው እንግዲህ ማለት ነው። አመት ሙሉ ድራማ ውሸት ደግሞ የእውነት ይደብራል። አመት ሙሉ ድራማ ውሸት በጣም ነው የሚደብረው። ግን 1-2-3 ቪዲዮ ለቃችሁ አይ እኛ ይቅርታ እንደዛ አድርገናል ማለት እኮ ትችላላችሁ። ይህ ማንኛውም ሰው የሚሰራው ነገር ነው። እናንተ ግን አመት ሙሉ ቤተሰቦቻችሁን ስታስከፉ በቃ ስጦታውም ሲመጣ እነሱ እኮ የሚልኩላችሁ ደስ ስላላችኋቸው ብቻ ነው እንጂ ለሌላ ነገር አይደለም። ስለዚህ ይሄ ደግሞ እንዳይቀርባቸው ትንሽ ገፋ ብታደርጉት ድራማችሁ ሲቀጥል 100% ድራማችሁ ድራማ ነው። የእውነት ድራማ ነው ማለት ነው። ድራማም እንዲሆን ያው አንዳንድ ፍንጮች እውነት ሀቅ ይወጥተዋል ማለት ነው። አንዳንድ ነገሮች ደግሞ ተደብቀዋል ማለት ነው። ድራማ እንደሆነ እንትን የምለው የሰፈራቸው ልጆች ኮሜንት ሲሰጡ እነዛን ኮሜንቶች ተራርጦ እኮ ነው አብርሽ የሚደልተው ማለት ነው። ወይኔ ኮሜንት ለመደለት አንደኛ ደረጃ ነው። የሆነ ሰዓት 3 ኮሜንቶች አየሁና እነሱ የሰፈራቸው ልጆች ናቸው። እነዛን ኮሜንቶች 2 ልጆች ናቸው ላይክ የሰጡት ማለት ነው። እና አጋጣሚ ላይክ እያነበብኩት እያለ ላይክ ልሰጥ ስል ድልት አደረኩት። በፈጣሪ ኮሜንት ለመደለት አንደኛ ናቸው። እና የዛን ሰዓት ነው እኔ ድራማ እንደሆነ ጠንቅቄ ያወቅኩት። እከታተላለሁኝ። ያው እንደ ማንኛውም ሰው እንከታተላለን እናያለን። ስለዚህ ድራማ እንደሆነ ይታወቃል ማለት ነው። እና ደግሞ ያው ቤተሰቦቻችሁን አታስከፉ። ሩታ እንግዲህ ሁሉም ተመልካቾች ይወዱሻል። ስለዚህ ድራማውን አሁን ሳይሆን በፊት ብትናገሪ ጥሩ ነበረ። አሁን በመናገርሽ ደግሞ ያው ቤተሰቦችሽ በጣም ያዝኑብሻል። ወይኔ እንዴ በጣም ነው የሚታዘንብሽ ማለት ነው። ስለዚህ አንዳንድ ጊዜ ያው ቆም ብለን እናስብ ሁላችንም ማለት ነው። ያው ፍትፈታ ከተጀመረ ቀር መፈትፈት ነው ብለናል እኛም እንግዲህ ማለት ነው ሁላችንም። ግን የእውነት አንዳንድ ጊዜ ተመልካቾች በኮሜንት የሚጽፉት ኮሜንት ላይ ምናምን ነገር ገብታችሁ በምታዩበት ሰዓት ኮሜንት ላይ ትክክለኛ የሚጽፉ ልጆች አሉ። ትክክለኛ በቃ የሚጽፉ ልጆች አሉ። እነዛ ልጆች አሁን ትክክለኛ የሚጽፉት እነዚህ ልጆች ትክክለኛ ላይ የመሰላቸው ልጆች ናቸው ማለት ነው። ግን ድራማ ነው የሚሰሩት፣ ድራማ ነው። አሁን ደግሞ
ፓርት ዋን አልቆ ፓርት ቱ ጀምሯል ድራማ ማለት ነው። ፓርት 3 ደግሞ እንግዲህ ምን እንደሚመጣ እናያለን። ከዛም በኋላ አራተኛ እያለ ይቀጥላል ማለት ነው። እንግዲህ ለማየት ያብጅ ያብቃን እንጂ ሁለተኛ ላይ ተጀምሮልናል። ሶስተኛው ደግሞ ምን እንደሚመጣ አናውቅም ማለት ነው። አንደኛ አልቋል፣ በዚህ ተጠናቋል ማለት ነው። ሁለተኛ ተጀምሯል። አሁን ወደ ሁለተኛ ምዕራፍ ገብተናል ማለት ነው። እንግዲህ ሁለተኛ እስኪ ደግሞ በምን እንደሚደረግ ሁላችንም የምናየው ይሆናል ማለት ነው። እንደኔ ግን ያው ትንሽ ገፋ ብታረጉ እንግዲህ ገፍታችኋል እኮ አንዴ እኔ እርጉዝ ናት እንኳን ተተባለ እኮ ስንት ጊዜ። ቆይ ሰዎችዬ እርጉዝ ሲኮን ሆዴ አያስታውቅም?